ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የመሽሩም ጥብስ በአትክልት እንዴት አድርገን እንደምንሰራ ነው። በጣም የሚጣፍጥ ጣፋጭ የሆነ በእንጀራም በሌላ ነገርም አብረን ልንሰራው የምንችል ቆንጆ የመሽሩም ጥብስ ነው። አብራችሁን ቆዩ። የመጀመሪያ ስራችን እንግዲህ የሚሆነው መሽሩማችንን ጥብ አድርገን መጀመሪያ ጥብስ ማድረግ ነው። ውሃው መጠጥ እንዲልልን ማለት ነው። እንግዲህ አብሬ የምሰራቸው ነገሮች እንደዚህ ከትፌ አዘጋጅቻለሁ። ካሮት አለኝ፣ ቤል ፔፐርስ አለኝ፣ ሴለሪና ባሮ ሽንኩርት ወይም ደግሞ የግሪን ኦኒየን የምንለውን አንድ ላይ እነዚህን ፍጭት ነው ማደርጋቸው ስራ ለማቅለል ማለት ነው። ፍጭት አድርጌ አብሬ ነው እንግዲህ የምሰራው። አብራችሁ ቆዩ። መሽሩም እንግዲህ ይሄው እንደዚህ ደርሷል። መጀመሪያ ብዙ ነበር የሚመስለው ግን አሁን እንደምታዩ ጥብስ ስላለ ትንሽ ዘይት አርጌበታለሁ። አሁን ደግሞ ነጭ ሽንኩርት አርጌበታለሁ። እንደዚህ ጠበስ አደርገዋለሁ ትንሽ። ከዛ በኋላ እንግዲህ በቂ መጠበሱ በቂ ሲመስለኝ ሌሎቹን የፈጨኋቸውን ቬጂቴብሎች ጨምራለሁ ማለት ነው። ይሄው እንደዚህ ፍጭት አድርጌ አዘጋጅቼ እንደዚህ ጨምሬዋለሁኝ። እንግዲህ ይሄው እነዚህ እንግዲህ እንዴት እንደሚያጣፍጠውነት ሁሉንም እነዚህ ጨማመርኳቸው ነገሮች ፈጭተን ስንጨምር በጣም ነው የሚጣፍጠው። እዚህ ጋር እንግዲህ ልጄ አቢ ካላማሰልኩ ብላ ይሄው እያስቸገረች ነው፣ እየረዳችኝ ነው። እንግዲህ በዛም ተማራለች ብዬ ዘም ብያታለሁ። እና እንግዲህ በዚህ መልኩ መሽሩም ጥብሳችንን እየሰራን ነው ማለት ነው። አሁን እንግዲህ እንደዚህ እንደምታዩት ሬዲ እየሆነልኝ ነው። ከዚህ በኋላ ቅመማ ቅመሞችን ነው የምጨምረው። ትንሽ ጨው አደርግበታለሁኝ፣ ብላክ ፔፐር እና ደግሞ ሌላ ያጣፍጥልኛል ምለው እናንተ የምትፈልጉትን አይነት የምትጠቀሟቸውን ቅመሞች መጠቀም ትችላላችሁ። እኔ ያው ብላክ ፔፐር በጣም የምወደው ነገር ነው፣ ሁሉ ነገር ላይ ነው የምጠቀመው። እሱን አደርግበታለሁኝ እና እንደዚህ መጨረሻ ላይ ሽንኩርቱን እንደዚህ ያደርጋለሁ። በጣም ብስል እንዳይልብኝ ስለፈለኩኝ ነው። እንግዲህ በዚህ መልኩ በጣም የሚጣፍጥ ብንፈልግ በእንጀራ ይጣፍጣል። እንደገና ደግሞ ከሌላ ነገር ጋር ሰርተን ቀላቅለን መመገብ የምንችለው አይነት አሰራር ነው። በዛ ላይ ደግሞ በጣም ፈጣን ቶሎ አድርጋችሁ ስርት አድርጋችሁ መመገብ የምትችሉት ነውና ሞክሩት እላለሁኝ።
ውድ ቤተሰቦች እንግዲህ እንደምታዩት በጣም የሚያምር ቆንጆ የሆነ የመሽሩም ጥብስ በተለያዩ አትክልቶች ሰርተናል ማለት ነው። በጣም የሚያምር ነው። ላይንም ደስ ይላል። በዛ ላይ ጣዕሙ በጣም ቆንጆ በፈለግነው ነገር መመገብ የምንችለው ነው። እንግዲህ ሞክሩት እላለሁኝ። ምክንያቱም ፈጣን ነው፣ ቶሎ ጊዜ በጣም የሚቆጥብልን ነውና ሰርታችሁ በፈለጋችሁት ነገር መመገብ ትችላላችሁ። እንግዲህ ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እንደዚሁ የምታበረታቱኝን ደግሞ ቤተሰቦችን በጣም አመሰግናለሁ። አዲስ የሆናችሁ ካላችሁ ለዚህ ቻናል ሰብስክራይብ በማድረግ የቤተሰብ አባል ሁኑ እላለሁኝ። እስካሁን አብራችሁን ስለነበራችሁ በጣም አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሁን።